አንዳንድ ዜማዎች ሊፈውሱን ሊያረጋጉን ሊያስደስቱን ሲችሉ ሌሎቹ ዜማዎች ደግሞ በተቃራኒው መልኩ እንድንጨነቅ እንዳንረጋጋ አልፎ ተርፎ እንድንናደድ እንድንታመም ያደርጋሉ ነው ጥናቱ። ስሜትን በቅጽበት ሊለውጥ ለምሳሌ ሽለላ ፉከራ ሰዎች ያችን ብቻ ሰምተው ወደ ጦር ሜዳ ሊሄዱ ይችላሉ። መደበር የሚባል ድባቴ ቀጥታ እሱን ለመከላከል የሚረዳ እንደ ዶፓሚን እንደ ኢንዶርፊንስ የሚባሉ ደስተኛ ሆርሞኖች ወደ አንጎል ይለቀቃል። አእምሮን ካልደነዘዘ በስተቀር ሁከት ያለበት በጣም ጫጫታ ያለበት አእምሮን የማወክ ነገር አለው። ያለ ማረጋጋት ስሜት ይሰጣል ማለት ነው። ብሬናችንና ልባችን በፖይንት ነርቭስ የተያዘ ስለሆነ ይህን የሚቆጣጠረው ምቱን የሚቆጣጠረው የአእምሮ ክፍል ይረበሻል። ሲረበሽ ድካም ይልሃል በቃ። ዜማ ባለፈው እንዳልነው በፊደል ይገለጻል፣ በቁጥር ይገለጻል። ራሱ ቁጥር መሆኑንም በስፋት አይተናል፣ ፍሪኩዌንሲውን አይተናል፣ ዙተራውን ማለቴ ነው። አልፎ ተርፎ ደግሞ በህርትዝ ደረጃ እንዴት እንደሚለካ አይተናልና በቁጥርና በፊደል ልትገልጸው የምትችለው የራሱ የሆነ የድምጽ ንዝረት አለ፣ እርግብግብታ አለ። ይሄ ድምጸቱና ይሄ እርግብግብታው አዎንታዊና አሉታዊ ተጽዕኖ በጤና ላይ ያሳድራል ማለት ነው። ወደድክም ጠላህም አንዳንዴ ፍጹም ደስታን አጎናጽፎ ዜማ ሰውነትን የማረጋጋት አቅም አለው፣ ኃይል የመስጠት አቅም አለው፣ ድካምን የማባረር አቅም አለው። ራሱ ድምጹ ማለት ነው ውስጥ ገብቶ ማክስ ሄንድል የሚባል አንድ ተመራማሪ ምን ይላል? ትክክለኛው የአራራይ ዜማ በጣም ያራራ ነገር ማለት ነው በሚዜምበት ወቅት የአእምሮአችን ሰረሰር የሚሉት ሜዱላ ኦብሎንጋታ ልክ ድምጽ እንደሚያወጣ ሹካ ነገር ይሆናል። ቀጥ ብሎ የመቆም እንትን አለው ይላል። በቃ ድምጹን ሰምቶ ማለት ነው። ይሄ ማለት ምን ያህል ሰውነትን ሊያረጋጋና ሊመስጥ እንደሚችል ማወቅና መረዳት ያስፈልጋል ይላልና አብሮ ነው የሚርገበገበው ከድምጸቱ ጋር። ባለፈው እንግዲህ የፍሪኩዌንሲውን ስናይ ውሃው ጭምር እንዴት ወደ ላይ ተስፈንጥሮ ይወጣ እንደነበረ ክፍል 2 መርሃ ግብራችን ላይ ተመልካቾቻችን ይመልከቱትና ይህ ደግሞ ምንድነው የሚያያዘው? ይሄ አእምሮ ክፍል የልብ ምትን የሚቆጣጠር ነው፣ የልባችን ምት። ስለዚህ አተነፋፈስ ላይ አዎንታዊና አሉታዊ ተጽዕኖ አለው፣ ቀጥተኛ የሆነ ተጽዕኖ አለው። ምክንያቱም የልባችንን ምት ነው ሊቆጣጠር የሚችለው። ስለዚህ አንዳንድ ዜማዎች ሊፈውሱን ሊያረጋጉን ሊያስደስቱን ሲችሉ ሌሎቹ ዜማዎች ደግሞ በተቃራኒው መልኩ እንድንጨነቅ እንዳንረጋጋ አልፎ ተርፎ እንድንናደድ እንድንታመም ያደርጋሉ ነው ጥናቱ። በቃ ይሄ ነው ልጅኮ። አንዳንዱ ያስደስታል፣ ያፍነከንካል፣ ውስጥን በሐሴት ይመላል፣ ጉልበት ይሰጣል። አንዳንዱ ደግሞ እንድትበሳጭ ያደርጋል፣ ብስጩ እንድትሆን ተናዳጅ እንድትሆን በጣም ራሱን የቻለ እንትን አለው ማለት ቁጥሩ ነው ያን ነገር የሚያደርገው። ሁሉም ዜማ ምልክት አለው። ባለፈው እኮ ተነጋግረናል። ማንኛውም ዜማ በምልክት ሊገለጽ የሚችል ነው፣ በቁጥር ሊገለጽ የሚችል ነው፣ በልኬት ሊገለጽ የሚችል ነው። ለምሳሌ ዜማውን እንትኑ ሰበረው ይላል እንትን አለው ይላል። ይሄ ምንድነው? ትክክለኛው የራሱ የሆነ ሪትሙን ስልተምቱን እንዳይጠብቅ የሚያደርጋለ፣ ስልተምቱን ጠብቆ እንዲሄድ የሚያደርግ ስኬሉን ማለት ነው። ያ ስኬል ግን አሁንም ትልቁ ኮድ ምንድነው የሚያወጣው? ይሄ እርግብግብታው ዙተራው ጤናህን ሊያውክ ይችላል። ለምሳሌ እንደ ምግብ ለምሳሌ ማይስማማ ምግብን ብትመገብ ወዲያው የሚሰጥ ግብረ መልስ አለ። ሆድ ሊጮህ ይችላል፣ ሰውነት ሊታወክ ይችላል፣ ላይፈጭልህ ይችላል። በቃ ውስጥ ደስተኛ አይደለም። ደግሞ ምቹ ምግብ ለሰውነት የሚስማማ ስታደርግ ደግሞ በጣም ራሱን ችሎ ተዋህዶ ኃይል ጥንካሬ ምናምን ይሰጣል። በተመሳሳይ መልኩ ይሄ እንግዲህ ከብሬናችንና ልባችን የተያዘ በፖይንት ነርቭስ የተያዘ ስለሆነ ይሄን የሚቆጣጠረው ምቱን የሚቆጣጠረው የአእምሮ ክፍል ይረበሻል። ሲረበሽ ድካም ይልሃል። በቃ ራሱ አትጸና። ምናልባት በቅዱስ ያሬድ ዜማ ላልከኝ ማያደክም ነው። ለምሳሌ ከምሽቱ 2 ሰዓት ተጀምሮ እስከሚነጋ ድረስ ማህሌት ይቆማል። ግን አይደክሙ ሰዎቹ የቆሙት ቃውንቱ ማህሌታውያኑ ድካም የለባቸው። እንዴት ሰው አይደክምም ነው እየጮኸ ይሄ በጣም ማሰብ አለብህ። ሰው ከሆነ ማሰብ አለብህ። መንፈሳዊ እንዳለ ሆኖ እንዲህ ከምሽቱ 2 ሰዓት ያለ ማቋረጥ የሰው ልጅ ለ10 ሰዓት እየጮኸ ይቆያል። ያውም ደግሞ ጮኸቱ ወሬ አሁን እኔ እናንተ 1 ሰዓት ኢንተርቪው ባደርግ ስንት ውሃ ጨርሰናል። ስንት ስብሰባ ላይ አሁን ተመልከቱ ሰዎች ትንሽ ተናግረው ያ ግን ኮንቲኒየስ ሲሆን 10 ሰዓት 11 ሰዓት 12 ሰዓት ሙሉ በጩኸት ያው በእንቅስቃሴ ግን ድካም የለውም ነው። ስለዚህ ምንድነው ይሄ የሚወጣው ዙተራው አንዳንዴ
እንትንን ሴልህን ያድሰዋል። በቃ ዲኤንኤን ያደርገዋል። አንዳንዱ ደግሞ ያዛባዋል። ልክ እንደማይስማማ ምግብ 10 ደቂቃ ጮህ ልብ ይላል። በቃ ልክ ተራራ እንደሚወጣ ልብ ይፈሰፈሳል ማለት ነው። ይሄ በጣም ወሳኝ ነገር ነውና እነዚህ የሙዚቃው ወይም የዜማውን በለው አላቅዘቱ መልእክቶቹ በጡንቻችን ላይ ወር በሰውነታችን ላይ አዎንታዊና አሉታዊ ተጽዕኖ አላቸው ነው ትልቁ ጥናት። ስለዚህ ሰውን በዚህ ማናደድ ትችላለህ፣ ሰውን በዚህ ማበሳጨት ትችላለህ፣ ሰውን በዚህ ማረጋጋት ትችላለህ፣ ሰውን በዚህ ማስደሰት ትችላለህ። አዎንታዊውና አሉታዊው ተጽዕኖ ታውቀዋለህ ካወቅበት ማለት ነው። በተለይ አሁን ከጠየቀኝ ጋር ከተያይዞ ሳውንድ ሄልዝ የሚባል ነገር አለ፣ የድምጽና ጤና። በተለይ ስቲቨን ሃልፐር እና ሉዊስ ላቫሪል የሚባሉ ሰዎች ጻፉት አንድ ጥናታዊ ጽሑፍ አለ። ምንድነው ያሉት? የአንዳንድ ዜማ ስልት ይላሉ፣ የአንዳንድ ዜማ ይሄ ፓተርኑ ስልተምቱ ሰውነትን ግራ ያጋባል ይላሉ እና ጡንቻን ያዳክማል። እና ምን ይላሉ መሰለ 90% ይህንን ምት ሲሰሙ ጡንቻቸው 2/3ኛውን ቀንሷል፣ ድካም ተልፈስፍሷል ማለት ነው። በጣም እና እንደውም ምን ይላሉ ብዙ ጊዜ አድማጩ ሙዚቃውን እኮ ሊወደው ይችላል ወር ዜማውን ሊወደው ይችላል፣ ግን ምንድነው ሰውነቱን ግን ያዳክሞታል። መልእክቱ አይደለም ጨዋታው ከመልእክቱ ጋር አይደለም። ይሄ የሚለቀቀው ፍሪኩዌንሲ በጣም አደገኛ ነው ማለት ነው። አንዳንድ ቦታ ዝም ብለህ ካስተዋልክ ሰዎች ድንገት የሆነ እንትን እንዳለው ግማሹ እንትን ሲል ታየዋለህ ማለት ሰው የሚለውን ነገር ሰው ያስተውላል ይቆጣጠራል እንጂ ራሱን የሚዘነጋ አይደለምና ሲልፈሰፈሱ ታያለህ አንዳንድ መድረክ ላይ ማለት ሲወድቁ ሰዎች እየሰሙ የሆነ ይወዱት ሊሆን ይችላል እና ላበላብ ሆነው ታያለህ። ግማሹ ሊንደባለል ይችላል መሬት ላይ ማለት ነው። እንዴ ምን ሆኗል ይሄ ሰው ልትለው ትችላለህ። ግን ምንድነው መሰለ በጣም አደገኛ ፍሪኩዌንሲ ነው ማለት ነው። እና በሙዚቃው ዓለም ላይ አብዛኛውን ጊዜ እንደምንሰማው ከሆነ ሰዎች ድንገት ይወድቃሉ፣ ሙዚቀኞች ወዲያው ህልፈተ ህይወት ውስጥ ይገባሉ። ምንም በሆኑ በማታውቀው ጉዳይ ማለት ነው። ራስ ይሳታል፣ ከዛ ሆስፒታል ሄደው አረፉ ምናምን ይባላል። ምንድነው ማለት ነው? የልባቸውን ምት አዳክሞታል ማለት ነው የሚለቀቀው ነገር። እንኳን አይደለም ሰውን ውሃ ፊት አቅርበ ራሱ ብትከፍትለት ትለየዋለህ። ባለፈው እዚህ ላይ እንደሆነ ውሃ ላይ የተወሰነ ነገር እንትንላል። ለዚህ እኮ ለምሳሌ ዳዊት መሰንቆን ሲመታ ሰውን ላይ ያለው ክፉ መንፈስ ይሄድ ነበረ ካለ ህመምን የማራቅ ኃይል አለው ነው። ህመምን የማራቅ ኃይል እንዳለ ሁሉ ደግሞ በሽተኛም የማረግ ደግሞ አቅም አለው ነው። በባህር ማዶ የተጠና ጥናት ምንድነው? ውሃ አደረጉ። ውሃው የሚታወቅ ውሃ ነው። ጨመሩ። ልክ ባለፈው ነው እናንተ እንዳደረግነው ማለት ነው። ከፈቱለት የተለያየ አይነት ስልተ ዜማ እና አንዳንዱ በጣም በሚያስፈራ መልኩ የሰጠው ክሪስታል ያስጨንቅ ነበር። ውሃው ፍሮዝን አድርገው ክሪስታል አድርገው ሲያወጡ በጣም አስፈሪ ቅርጽ ሰጥቶ ወጣ። አንዳንዱ ደግሞ ሞለኪውላር ስትራክቸሩን ነው ማለት እኮ ነው እንትኑ ፓተርኑን አደበላለቀበት። ለአንዳንዱ ደግሞ ውሃ ሰማና የተከፈተለትን የዜማ ስልት እጅግ የሚያምር ክሪስታል ሰጥቶ ወጣ። ይሄ ምን ያስተምረናል ነው? ባለፈው ላይ ውሃ ቀዳን እኔ እናንተ ተመልካቾች ይመልከቱት። በ3 በ6 በ9 መዋዕር ላይ የሚመላለሰውን ድምጽ ለውሃው እንትናል ነው። ውሃውን አስፈንጥሮ ወደ ላይ አወጣው። ይሄ በአይናችን ያየነው ነው እዚሁ እና ምንድነው ወይ በተመስጦ ይዞ ይነጉዳል። ልክ እንዳው ቅዱስ ያሬድ ደጋግመ ስለጠቀስከው በአፄ ገብረ መስቀል ፊት አዜመ ነው። ንጉሠ ነገሥቱ ሰማው፣ ተመስጦ ውስጥ ከተተው፣ ጦሩን ቅዱስ ያሬድ እግር ላይ ሰካው። ያሬድም አላወቀም፣ አዘዝም አፄ ገብረ መስቀልም አላወቀም። ያም ከተመስጦ ተመለሰ። ቅዱስ ያሬድ ንጉሱ ከተመስጦ ተመለሰ። ፋይናሊ የሆነው ምንድነው? ቅዱስ ያሬድን መወጋቱን አየ፣ ያም መወጋቱን ተመለከተ ነው። ምን ያህል ሰውነትን ይዞ የመንጎድ አቅም አለው ነው። በዛው ደረጃ ደግሞ ጡንቻን አልፈስፍሶ አቅምን አዳክሞ አንተን ይመጣል አቅም አለው ማለት ነው። ስለዚህ ይሄን ቁጥር ነው ለይቶ ማወቅ የሚያስፈልገው። መልካም ምንድነው መሰለ የሰው ልጅ አጠቃላይ የነርቭ ስርዓቱ ከድምጽ ጋር የተቆራኘ ነው። በቃ ይሄ እዚህ ላይ በጣም ይሰመርበት ይገባል። ስለዚህ
አንዳንዴ የምንወደውን ዜማን ስንሰማ ከፍተኛ ኃይል እናገኛለን። ባለፈው በ3 በ6 በ9 ምህዋር ውስጥ የሚጓዙት ድምጸቶች ብለናል። በገናንም ጭምር አንስተናል። ሪሰርች አልተሰራበትም እንጂ ቢሰራበት ብለን ሶልፌጆ ፍሪኩዌንሲ ሳክሪድ ሂም ነው የሚሉት የተቀደሰ ዜማ የሚሉት እና ዓለም እንዲጠፋ ያን ሲስተም ፍሪኩዌንሲ እንዲጠፋ ያደረገውን ስንመለከት ምንድነው ያ ሰውን ፍጹም መንፈሳዊ ያደርጋል ነው፣ ስፒሪቹዋል ያደርጋቸዋል፣ ተመስጦ ውስጥ ይከታቸዋል። ኖት እሱ ብቻ ሳይሆን እንዳይሰለች ያደርገዋል። ዜማው ነው ትልቁ ነገር። ለምሳሌ መለኮታዊ ካልከው አንፃር ለምሳሌ ቅዱስ ያሬድን ዜማ ብንመለከት አሁን ዋይ ዜማ ዘሰማይኩ በሰማይ መላእክት ቅዱሳን ይላል። ቅዱሳን መላእክት የሰማውት ዜማ እያለ ያደንቀዋል። አሁን ያ ዜማ 1500 ዓመት ሙሉ ሳይቋረጥ ተዚሟል። ለኮሚ ደንቅ እኮ ነው። 1500 ዓመት ሙሉ እንዴት ሳይቋረጥ መዜም ቻለ? አሁን ለምሳሌ በሌላው አንፃር ተመልከተው። አንድ የሆነ ነገር መዝሙር ኦር ሳምቲንግ የሆነ የጩኸት ነገር ተለቀቀ። ሰዎች ስንት ጊዜ ሊሰሙት ይችላሉ? ስንት ዓመት ይሰማል? ወርስ አሁን ብሮንዶ አንድ ነገር ዓመት ተሰማ። ዓመት አሁን 6 ወር፣ አሁን ደግሞ ሳምንት ሆኗል። ከሳምንት በኋላ ያን ነገር መስማት አትችልም። በቃ ስልችት ይላል። ኢቭን መልእክቱን ብትወደውም እኮ ነው። መልእክቱን ብትወደው የሚለቀቀው ፍሪኩዌንሲ ግን የሚያዳክም ነው። ሰልችት አድርገህ ሌላ ትገዛለህ። ይሄ ግን 1500 ዓመት ሙሉ አልቆመም። ይሄንን ለይቶ ማወቅ ያስፈልጋል። ለምን እንዴት የሚለውን ነገር ለምን እንዴት፣ ይሄ በጣም ወሳኝ ነው። እና ለምሳሌ ከኃይሉ ጋር ካየኸው ስሜትን በቅጽበት ሊለውጥ ይችላል። ለምሳሌ ሽለላ፣ ፉከራ፣ ሰዎች ያችን ብቻ ሰምተው ወደ ጦር ሜዳ ሊሄዱ ይችላሉ። በቃ ድምፁ ብቻ እኮ ነው። እንደገና ደግሞ የምትወደውን ዜማ ምሳሌ አንተ በራስህ እኔም በራሴ ልመልከተው ብናደምጥ ነው ማለት ነው። ይሄ ድብርት የሚባል ነገር አለ አይደለ? የሆነ መደበር የሚባል ድባቴ ቀጥታ እሱን ለመከላከል የሚረዳ እንደ ዶፓሚን እንደ ኢንዶርፊንስ የሚባሉ ደስተኛ ሆርሞኖች ወደ አንጎል ይለቀቃሉ። እንግዲህ የሚያስደስትህ ሆርሞን አለ፣ የሚያበሳጭ ሁሉም አለ። እና አይምሮ ውስጥ ሲገባ ምን ያደርጋል ማለት ነው? በቃ ደስ ይላል፣ ይመስጣል በጣም እና ስለዚህ ጩኸት የበዛበት በጣም ጫጫታ የበዛበት ግርግርታ የበዛበት ነገር የተረጋጋ አይምሮ ክዋኔ ነው ያመጣ። በቃ ወይ በአልኮል ደንዝዘህ ካላዳመጥከው በስተቀር ድንዝዝ ማለት አለብህ ያለ ማድመጥ። በዚህ ነው ሰዎች ጠጥተው አንዳንድ ነገር የሚሰሙ። አይምሮን ካልደነዘዘ በስተቀር ሁከት ያለበት በጣም ጫጫታ ያለበት አይምሮን የማወክ ነገር አለው። ያለ ማረጋጋት ስሜት ይሰጣል ማለት ነው። ለምሳሌ የተረጋጉ ዜማዎች ከሆኑ ግን ጥሩ እንቅልፍ ሊሰጥ ይችላል። የተረጋጋ እስትንፋስ፣ የተረጋጋ የልብ ምት፣ የተረጋጋ የደም ስርዓትን ጭምር ማምጣት ይችላል። ለምሳሌ የጭንቀት ሆርሞኖች አሉ እንደ ኮርቲሶል ምናምን መሳሰል፣ እነሱን ሁሉ ይቀንሳል። ይሄ በጣም ለምሳሌ እንደውም ህፃናትን አንስተሃል በጥያቄ ሽሩሩ የሚል ነገር። ህፃናት ለምሳሌ በጣም ሲረበሹ ኦር እንቅልፍ ሲያጡ እናቶች የሚያንጎራጉሯት ነገር አለ ነው ይሆናል። እንደዛ ነው እንግዲህ አንተ ጦር አድርገህ እንትን ብለዋል። በጣም ጥሩ ድምጸቱ ያረጋጋቸዋል ሲያለቅሱ። ከማረጋጋት አልፎ እንቅልፋቸውን ያመጣል። ከዛ በሰላም ያሸልባሉ ማለት ነው። ድምጹን ተመልከት። ይሄ እንግዲህ አሁን አይምሰልህ በማህፀን ውስጥ እያሉ ጭምር ነው። እና በማህፀን ውስጥ ለምሳሌ አሁን ባለው ሪሰንትሊ ሳይንስ ህፃናት ነጭ ወረቀቶች ናቸው የሚለው ነገር ቁሟል። ያ ፍልስፍና ነጭ ማለት ልሙጥ ማለት ነው፣ ባዶ ማለት ነው። ጆን ሎክ ታቡላ ራስ የሚባል ፍልስፍና ነበረው። ማለት ከተወለዱ በኋላ በሚያዩት የሚሰሙት የሚዳስሱት ነገር ዕውቀት ያገኛሉ አይነት ነው። አሁን ግን ነው ዕውቀት ማህፀን ውስጥ ይጀመራል ነው። ለምሳሌ ቅዱስ ያሬድ በጣም በዚህ ትልቅ ተጠቃሽ ነው። እና ምን ይላል ስለ ዮሐንስ? እምከርሰሙ አይመረ ሰገደዋን ፈራጸ ይላል። ዮሐንስ ከእናቱ ማህፀን አወቀ ነው፣ ሰገደ ዘለለ ይላል። አወቀ እዚህ ዕውቀት ማህፀን ውስጥ ነው። ይሄ ኢትዮጵያ ፍልስፍና ነው እንጂ ነጭ ወረቀቶች ናቸው አይባልም። እና ምንድነው የ4 ወር 5 ወር ጽንስ የእናቱን ድምጽ ለይቶ ስለሚሰማ ለምሳሌ በፊቶሎጂ ወይም የእድገተ ጽንስ ትምህርት ላይ የተጠናው